በቃ እቺ እንደማንኛውም ነገር ተይዛ የምትሄድ ነች። ባግ ላይ እንደዚህ ፖርቴብል ነች። ማክ ሚኒ ትባላለች። እቺ ዴስክቶፕ ነች። እቺ ኮራይ ፋይቭ 11ኛ ጀነሬሽን 840 G8 የምትባለው ነች። 512 በ16 GB ራም ነች። እቺ በጣም አሪፍ እና ለአያያዝ ምቹ ነች። የተለያዩ ታስኮችን ልትሰራ የምትችል ላፕቶፕ ነች። በጄትር ነች። እኛ ጋር አሁን እቺ በጣም አሪፍና በተመጣጣኝ ዋጋ ነው የምትገኘው። ከ65 ሺህ ብር ጀምሮ እኛ ጋር ይገኛል። ሰላም የአዲስ ሴንተር ቤተሰቦች እንዴት ናችሁ? ዛሬ ደግሞ ወደ ኒዮቴክ ተገኝተናል። የተለያዩ የላፕቶፕ አማራጮችን የምናይ ይሆናል። ከትንሽ ጀምሮ እስከ ትልቅ ያሉትን ላፕቶፖች ከነዋጋቸው የምናቀርብላችሁ ይሆናል። እየጠየቅን አብራችሁ ሰላም እንዴት ነሽ? ሰላም እንዴት ነሽ? እናንተ ጋር የተለያዩ ላፕቶፕ አማራጮች እንዳሉ ሰምቼ የመጣሁና ብትነግረኝ ዝርዝር መረጃ። ኦኬ እኛ ጋር ብዙ ነው የተለያዩ ላፕቶፖች አሉ። እኛ ጋር ያሉት በጌሚንግ ኤሰር ፕሬዲተር፣ ቪክተስ፣ ኤሰስ ሮግ ስትሪክስ እንዲሁም እነዚህ በአፕል ምርቶች M1 ማክስ ከM1 ማክስ ወይም ደግሞ ከM1 ፕሮ ጀምሮ አሉን። ሌሎች በጀት ላፕቶፖችም አሉን። እንደምታያቸው ኤችፒ ፓቪሊየን እዚህ ጋር አለን በ14 ኢንች። እዛ ጋር እነዚህ ኤችፒ ኦምኒቡክ አልትራ 7 15ኛ ጀነሬሽኖች አሉ። ሌላ እነዚህ ነርኩሽ ማኮች ናቸው። ሌሎች በጀት ላፕቶፖችም አሉ። እነ ስፔክተር ሌሎች ላፕቶፖች አሉ እዚህ ጋር። እዚህ ይሄ የምታየው ማክቡክ ፕሮ M1 ማክስ ይባላል። 2021 ምርት ነው። ቴራ በ32 ነው። ስፔኩን ማየት እንችላለን። እነዚህ ለቪዲዮ ኤዲቲንግ፣ ለፕሮግራመሮች፣ ለቪዲዮ ኤዲቲንግ እንዲሁም ለተለያዩ ስራዎች ይውላል። ይሄ እንዳልኩሽ M1 ማክስ ነው። ይሄ 32 GB DDR5 ራም አለው። ይሄ ማንኛውንም ስራ መስራት የሚችል ላፕቶፕ ነው። የመጋል ባህሪ ነው ማለት እነዚህ በጣም አሪፍ ናቸው። የፋን ሲስተማቸውም የተሻሉ ናቸው። እንዲህ እንደምታያቸው ስፒከሩ በጣም ጽድት ያለ ነው። ስሊቨር ከለር ነው። በጣም ቆንጆ ነው። ለቪዲዮ ኤዲቲንግ፣ ለፕሮግራም፣ ለተማሪዎችም ሆነ ይችላል። ይህን ካልከኝ አይቀር ዋጋውን ትነግረኝ ይመስለኛል። ይሄ M1 ማክሱ ከኛ ጋር ልታገኙት የምትችሉት ከ270 ሺህ ብር ጀምሮ ማግኘት ይቻላል። እነዚህ ጌሚንግ ላፕቶፖች ናቸው። እኛ ጋር ያሉት ጌሚንጎች የተለያዩ ጌሚንግ ላፕቶፖች አሉ። ከ1050 GTX ጀምረው እኛ ጋር ይገኛሉ። አሁን ይሄ የምናየው ኤሰስ ሮግ ስትሪክስ ይባላል። ይህ በጣም ምርጥና የተሻለ የሚባለው ኤሰስ ሮግ ስትሪክስ ነው። ይህ ላፕቶፕ ኮራይ 9 13ኛ ጀነሬሽን ነው። ለቪዲዮ ኤዲቲንግ፣ ለፕሮግራም፣ ለተለያዩ ስራዎች የሚውል ነው። ኤሰስ ሮግ ስትሪክስ ይባላል። ወይም ደግሞ G16 እየተባለ የሚጠራው 16 ኢንች ነው። ኮራይ 9 13ኛ ጀነሬሽን እና ከዛም በላይ ያሉ 14ኛ ጀነሬሽንም አለን። HX ፕሮሰሰር ነው ያለው። ይሄ ራሙ 16 DDR5 ነው። 1 ቴራባይት በ16 GB RTX 4068 GB ግራፊክስ ነው። ይሄ እኛ ጋር ከ255 ሺህ ብር ጀምሮ ማግኘት ይቻላል። ልክ እንደ ሌሎቹ ጌሚንጎች የኤችፒ ምርት ነው። ይሄ ጌሚንግ ናቸው ሁሉም። ልዩነታቸው ምንድነው? ይሄ ኮራይ 7 13ኛ ጀነሬሽን ነው። እንደገና በምርታቸውም ይለያያሉ። አሁን በጌሚንግ ብዙ ጊዜ ስንሄድ እንዳልኩሽ እነዚህ ኤሰሶች፣ ሌኔቮች፣ ኤሰር ፕሬዲተሮች እና እነዚህ ቪክተሶች እና ኦሜንም አለ i9 13 i7 14 ኦሜኖች ማለት እነዚህ የኤችፒ ምርት ናቸው። የኤችፒ ምርት ነው። ይሄ ኤችፒ ቪክተስ የሚባለው ነው። ከኤችፒ ምርት ኤችፒ ቪክተስ ይባላል። ኮራይ 7 13ኛ ጀነሬሽን 1 ቴራባይት በ16 GB ራም SSD ስቶሬጅ። የትኛው ሪኮሜንድ ታደርጋለህ ካሉት የጌሚንግ? አሁን ከፐርፎርማንስ አንፃር ኤሰስ ሮግ ስትሪክስ እና ኤሰርን መርጥልሻለሁ። ሜቢ ከበጀት አንፃር ደግሞ ቪክተስ ኤችፒ ቪክተስ ምንለውን ይሄ ከበጀት አንፃር ይሄ ተሻለ ነው። በጀት ነው ከጌሚንግ ይሄ ቢሆን የተሻለ ነው ከበጀት አንፃር። ከፐርፎርማንስ አንፃር ደግሞ ኤሰስ ሮግ ስትሪክስ እና ኤሰር ፕሬዳተር ቢሆን የተሻለ ነው። ልዩነቱ ፐርፎርማንሳቸው ነው። ዋጋው እዚህ ጋር ይሄ ከኛ ጋር 225 ሺህ ብር ጀምሮ ይገኛል። ይሄ ኤሰር ፕሬዲተር ይባላል። ኮራይ 9 14ኛ ጀነሬሽን HX ፕሮሰሰር ነው። 24 ኮር 32 ሎጂካል ፕሮሰሰር አለው። 2.2 ነው ጊጋሄርትዝ ቤዝ ስፒዱ። 16 GB DDR5 ወይም 5600 የራም ስፒድ ፕላስ 1 ቴራባይት SSD ስቶሬጅ አለው። RTX 4068 GB ግራፊክስ አለው። እነዚህም ለጌሚንግ የተዘጋጁ ናቸው። እንደዚህ አርኪቴክቸሮች፣ ቪዲዮ ኤዲቲንግ ፕሮግራም ምናምን የሚሰሩ ሰዎች
እነዚህን መጠቀም ይቻላል ማለት ነው። ልክ እንደ ሌሎች ጌሞች። ይሄ ከኛ ጋር 260 ሺህ ብር። ዋራንቲ ኖሯል። ዋራንቲ የ5 ቀን የባትሪ ቼክ ማድረጊያና 1 ዓመት የሶፍትዌር ዋራንቲ ይሰጣል። እነዚህ ሌሎች ያሉት ላፕቶፖች ምንድን ናቸው? እነዚህ በጀት ላፕቶፖች ያሉ ናቸው። ላይክ ከi5 8ኛ ጀነሬሽን ጀምሮ ሌሎች ላፕቶፖችም አሉ። ይህ እነዚህ የምታያቸው HP ፓብሊክ ፕላስ ይባላሉ። core i5 13ኛ ጀነሬሽን። እነዚህም ራም ስፒዳቸው DDR5 ነው። ቴራ በ16 ናቸው። እኛ ጋር በተመጣጣኝ ዋጋ ነው ያሉት። ቀለል ያለ ይመስላል። በጀት ላፕቶፖች ናቸው እነዚህ። ዋጋው ይሻል። እነዚህ ከ105 ሺህ ጀምሮ። ሌሎች ስፔክተር ትባላለች። እቺ ከየትም እንደማንኛውም የትም ቦታ እየተንቀሳቀሱ መጠቀም ይችላል። ለተማሪዎችም ለቢሮዎችም ብዙ ጊዜ አለቃዎች ይጠቀሟቸዋል። እነዚህ ዳይመንድ ከት ነች፣ በጣም ምርጥ ነች። እኛ ጋር ከኮር i7 11ኛ ጀነሬሽን ጀምሮ እስከ አልትራ 7 15ኛ ጀነሬሽን እኛ ጋር ማግኘት ይቻላል። እንደ ታብሌት መጠቀም ይቻላል፣ እንደ ላፕቶፕ መጠቀም ይቻላል። እነዚህም አሉ። ሌላ እኛ ጋር ምንድን ነው ያለው? ኦምኒቡክ አልትራ 7 ኤክስ ፍሊፕ የሚባለው ነው። ይህም በተመሳሳይ ብዙ ጊዜ ቢሮዎች የሚጠቀሟቸው እነዚህ ነው። ይሄ ኦምኒቡክ አልትራ 7 ኤክስ ፍሊፕ ነው። 15ኛ ጀነሬሽን ነው። ዋጋው ይሄ ከኛ ጋር ከ230 ጀምሮ 230 ሺህ ብር ጀምሮ እኛ ጋር ማግኘት ይቻላል። እነዚህ ላፕቶፕ ጌሚንጎችን አይተናል። እነዚህ የኦምኒቡኮችን አይተናል። አሁን ደግሞ በጀታቸው ሊቀንስ የሚችሉ ከዚህ የሚያሳሉ አለ። ይሄ ሌኖቮ ቲንክፓድ ኤክስ1 ካርበን ይባላል። ኮር i5 10ኛ ጀነሬሽን ጀምሮ 11ኛ ኮር i7 11ኛ 12ኛ 13ኛ ጀነሬሽንም አሉ። እቺ ትቀንሳለች። ኮር i7 11ኛ ኮር i5 10ኛ ጀነሬሽን ነች። ሌኖቮ ቲንክፓድ ኤክስ1 ካርበን ይባላል። 512 16 ግራም ሰዎች ታች ስክሪን ነች። በጣም ምርጥ ነች። በ80 ዲግሪ ነች ፍሊፕ የምታደርገው። እቺ ላይ ያዝመች ነች፣ ፊልም ነች። በጣም ምርጥ ላፕቶፕ ነች። እቺ ኮር i5 10ኛ ጀነሬሽን። ሌላም አለን። ይሄ ኮር i7 11ኛ ጀነሬሽን ነው። ሌኖቮ ቲንክፓድ ኤክስ1 ካርበን ይባላል። እነዚህ ደግሞ በጣም ምርጥ ናቸው። ቦዲያቸው የተሰሩበት በጣም አሪፍ ናቸው። ኮር i7 11ኛ ጀነሬሽን 512 16 ጂቢ ራም እኛ ጋር በተመጣጣኝ ዋጋ ይገኛሉ። እችኛዋ አንድ አይነት ይመስላሉ። ልዩነታቸው ተመሳሳይ ነው። እንትናቸው ቢልድ የተደረጉበት ማቴሪያል ተመሳሳይ ነው፣ ግን ልዩነታቸው ፕሮሰሰር እና ጀነሬሽን ነው። እቺ ኮር i5 10ኛ ጀነሬሽን ስትሆን ይሄኛው ደግሞ ኮር i7 11ኛ ጀነሬሽን ነው። ይሄ የ2021 ምርት ነው፣ ይሄ የ2020 ምርት ነው። ልዩ የሚያደርጋቸው ደግሞ እችኛዋ ተች ስክሪን ነች። ኮር i5 10ኛ ጀነሬሽን ነው። ላጠቃቀም ነው ማለት ነው። ላጠቃቀም ነው። ስንት ነው ዋጋው? 65 ሺህ ብር። ይሄኛው 65 ሺህ ብር። እቺኛው 91 ሺህ ብር። ሌሎቹም አሉን። በጣም በጀት ላፕቶፖች አሉ እንዳልኳችሁ። እቺ ኮር i5 11ኛ ጀነሬሽን 840 G8 የምትባለው ነች። 512 በ16 ጂቢ ራም ነች። እቺ በጣም አሪፍ እና ለአያያዝ ምቹ ነች። የተለያዩ ታስኮችን ልትሰራ የምትችል ላፕቶፕ ነች። በጀት ነች። ለተማሪ ነች። ለማንኛውም ተማሪ ይሆናል። እኛ ጋር አሁን እቺ በጣም አሪፍና በተመጣጣኝ ዋጋ ነው የምትገኘው። ከ65 ሺህ ብር ጀምሮ እኛ ጋር ይገኛል። ሌላኛ ጋር ምን አለ መሰላችሁ? ሌላ ቦታ ላይ ልታገኙት የማትችሉት የተሻለ የምንላቸው እነዚህ የዲስክቶፖች አሉ። ማክ ሚኒ የሚባል የአፕል ምርት አለን። እቺ ማለት በቃ እቺ እንደማንኛውም ነገር ተይዛ የምትሄድ ነች። ባግ ላይ እንደዚህ ፖርቴብል ነች። ማክ ሚኒ ትባላለች። እቺ ዴስክቶፕ ነች። ላይክ ዴስክቶፕ ነች። እዚህ እቺ ምን ትደረጋለች? ከሞኒተር ጋር ያይዘን ማንኛውንም ስራ በቀላሉ ልንሰራበት የምንችል የዴስክቶፕ ነች። ማክ ሚኒ ትባላለች። ከኤም1 ጀምሮ እስከ ኤም5 ያሉትን እኛ ጋር ማግኘት ይቻላል። አማራጭ አላችሁ ማለት ነው። ኦፕሽኖች አሉ ነው። በማክ ሚኒ ኦፕሽኖች አሉ። አሁን እቺ የምታያት ማክ ሚኒ ኤም2 ነች። ኤም4ም አለ። ዋጋው ምን ያህል? ዋጋ እቺ ከ105 ሺህ ጀምሮ እኛ ጋር ይገኛል። ስለዚህ ከሞላ ጎደል ያሉ ላፕቶፖች እነዚህ ናቸው። ሌላ የምትፈልጓቸውን ከአርቴክስ 2060 እስከ 5090 ላፕቶፖችን ማቅረብ እንችላለን።
አሪፍ የሚባሉ ላፕቶፖችን አሳይተኛል። ዝቅተኛ በጀትም ላለው ሰው አሳይተኛል እና በጣም ደስ ይላሉ። እናንተን መጥቶ ቼክ ማድረግ ለሚፈልግ እና መግዛት ለሚፈልግ ደንበኛ አድራሻችሁና ስልክ ቁጥራችሁን እኛ መገኛችን ወይም አድራሻችን ቦሌ ኤርና ሞል ኤሪያ ሳውዝጌት ፕላዛ አንደኛ ላይ 111 ቁጥር ኒውቴክ ኮምፒውተር በታች ባለው ስልክ ደውሉን ታገኙናላችሁ። አመሰግናለሁ። ታንክ ዩ